ደጋፊዎች በከፍተኛ ድምቀት ሸኝተውታል። አሁን ቦታው ላይ ተቀምጧል። የፕሪሚየር ሊጉ ዋንጫ በአርሰናል ቀዩና ነጩ አሸብርቋል። ሚኬል አርቴታ ቀዩን ማሊያ ለብሶ እየገባ ይገኛል። ሕፃናቶች እያስፈረሙት ነው። የአርሰናል ተጫዋቾች እየተከተሉ ነው። አሰልጣኝ ሚኬል አርቴታ ከፊት ለፊት በመግባት ላይ ይገኛል። ከበስተጀርባ የሙዚቃ ባንድ የሚመስልና ካሜራማኖች አሉ። ሚኬል አርቴታ ትረስት ዘ ፕሮሰስ 7 ዓመት በእንግሊዝ አርሰናል ቆየ። መጨረሻ በ2025-26 ሻምፒዮን መሆኑን አረጋገጠ። በተመሳሳይ በርካታ ደጋፊዎች ኤምሬትስ ስቴዲየም ላይ ታድመዋል። የአርሰናል ተጫዋቾች ቀዩን ማሊያ በነጭ ቁምጣ በቀይ ካሶተን አድርገው የገቡ ነው። ራያ፣ ሞስኬራ፣ ሂንካፔ፣ ኬፓ ሻምፒዮኑ አርሰናል የዋንጫ ስነ ስርዓቱ እየተከናወነ ይገኛል። የታላችሁ አርሰናሎች ጋብሪኤል ማጋሌዝ 17 ክሊን ሺት በ17 ጨዋታ እሱ በተሰለፈበት ጎል አልተቆጠረበትም። ዊሊያም ሳሊባ 15 ክሊን ሺት ዊሊያም ሳሊባ በተሰለፈባቸው 15 ጨዋታዎች ክሊን ሺት። አሁንም ሚኬል አርቴታን እያየን ነው። ከባለቤቶቹ ጋር ጆሽ ክሮንኬ ጋር እየተጨባበጠ ነው። ስታን ክሮንኬና ጆሽ ክሮንኬ አባትና ልጅ። ሚኬል አርቴታ በትልቅ ደስታ ውስጥ ነው የሚገኘው። አው የሜዳሊያውን አርቴታ እየተረከበ ይገኛል። ሚኬል አርቴታ የወርቅ ሜዳሊያውን ተቀብሎ ገባ። እያጨበጨበ ይገኛል። ሶሎሞን ተራ በተራ ሜዳሊያቸውን ራያ 19 ክሊን ሺት 37 የፕሪሚየር ሊግ ጨዋታ የተጫወተ ነው። በነገራችን የራያን ያክል ማንም የለም በእንግሊዝ ፕሪሚየር ሊግ 37 ከ38ቱ የዛሬውን ብቻ ነው ያልተሰለፈው። ባይዘው 37ቱንም የፕሪሚየር ሊግ ጨዋታዎች ተሰልፈዋል። ጋብሪኤል ማጋሌዝ ዋንጫውን ሳመ፣ አለፈ። ሂንካፔ፣ ዊሊያም ሳሊባ፣ ጋብሪኤል ሜዳሊያውን ተረከበ። ከፊት ለፊት የገቡት ሜዳሊያ ያልተቀበሉት ናቸው። ኬፓ ተቀብሏል። ማሪ ሳልሞን ነው ያልተቀበለው። ማሪ ሳልሞን አልተቀበለም ስላልተጫወቱ ብዙ ጨዋታዎች ላይ። ካላፊዮሪ ሪካርዶ ካላፊዮሪ የፊልም አክተር ነው የሚመስለው። ዋንጫውን ሜዳሊያውን ካላፊዮሪ። ቤንጃሚን ዋይት ከነጉዳቱ ነው የመጣው። ቤን ዋይት ከነጉዳቱ ሜዳሊያውን ተቀበለ። ቤንጃሚን ዋይት። ሌዊስ ስኬሊ አላመነም። ከሕፃንነቱ ጀምሮ በአርሰናል አካዳሚ ያደገ ማይልስ ሌዊስ ስኬሊ ስኬሊ ሜዳሊያውን ተቀብሏል። ክርስቲያን ኖርጋርድ ከብሬንፎርድ የመጣ ነው፣ ግን ብዙ ድል አላገኘም ዘንድሮ በፕሪሚየር ሊጉ ጨዋታዎች ላይ። ማርቲን ዙቢሜንዲ በመግባት ላይ ይገኛል። ማርቲን ዙቢሜንዲ እያንዳንዱን የፕሪሚየር ሊግ ጨዋታ በመጫወት ቅድም ራያን ብዬ ነበር። ዛሬ ዙቢሜንዲ ስለተጫወተ ከ38ቱም 38ቱን የተጫወተው ዙቢሜንዲ ነው ተቀይሮ በመግባት። የሚገርም ነው። የዙቢሜንዲ ዛሬ ስለተጫወተ ነው እንጂ ራያም እንደዛ ነበር። ትሮሳርድ በጭንቅ ሰዓት ለአርሰናል ጎል በማስቆጠር በመነጸር ሴሌብሬሽኑ ይታወቃል። ቪክተር ዮኬሬስ ዘንድሮ ከስፖርቲንግ ሊዝ በመጣበት ዓመት ዋንጫውን አነሳ። ለዮኬሬስ አጨበጨበለት።
ሚካኤል አርቴታ ካይ ሃቨርትዝ ሜዳሊያውን እየተቀበለ ነው። በርንሌይ ላይ ብቻውን ጎል ያስቆጠረ ነው። ማርቲኔሊ ጋብሪኤል ማርቲኔሊ ጋብሪኤል ጀሱስ ሁለቱ ብራዚላውያን ተከታትለው እየገቡ ነው። ጋብሪኤል ጀሱስ ናኒ ማዱዌኬ ከቼልሲ በመጣበት ዓመት በተዛወረበት ዓመት ዋንጫ የወሰደ ተጫዋች ነው። ናኒ ማዱዌኬ ኤብሪቺ ኢዘ የታዳጊነት ክለቡ እንደገና ተመልሶ ከክሪስታል ፓላስ እዚህ ሜዳ ላይ ሴልስ ፓርክ ላይ ሲጫወት የነበረ ተጫዋች ነው። ኢዜ ወደ እናት ክለቡ ወዳደገበት ተመልሶ ሜዳሊያውን በመጣበት ዓመት ያሳካ ይገኛል። ዴክላን ራይስ በከፍተኛ ድምፅ ለዴክላን ራይስ እያጨበጨቡለት ይገኛሉ የአርሰናል ደጋፊዎች። ዴክላን ራይስ 36 ጨዋታ ተጫውቷል ከሚድፊልዶች። ዴክላን ራይስ በዱዋል ወን በአንድ ለአንድ ግንኙነት ከፍተኛ ቁጥር ያስመዘገበ ነው። ቡካዮ ሳካ ስታር ቦይ ቡካዮ ሳካ እየተንጎራደደ ይገኛል። አረማመዱ ተቀየረ። ሳካ ቡካዮ ሳካ ሜዳሊያውን ተረከበ። ቡካዮ ሳካ በአርሰናል እግር ኳስ ክለብ ያደገ በዚሁ ክለብ ጁሪየን ቲምበር ሰሞኑን ጉዳት ላይ የነበረ ተጫዋች ነው። ሻምፒዮንስ ሊግ ላይ ይገባል ወይ ሳይገባም ግሬን ጉዳት ያስተናገደ ነው ቲምበር። አሁን የሚቀረው ሚካኤል ሜሪኖ ጉዳት ላይ የነበረ ተጫዋች ነው። ሚካኤል ሜሪኖ እያሉ እየዘመሩለት ይገኛሉ የአርሰናል ደጋፊዎች። አድማጮቻችን ዋንጫውን የሚያነሳው ማርቲን ኦዲጋርድ ካፒቴን ይሆናል። በመጨረሻ ማርቲን ኦዲጋርድ እየገባ ይገኛል። አድማጮቻችን ማርቲን ኦዲጋርድ ዋንጫውን ለመረከብ በመግባት ላይ ይገኛል። ማርቲን ኦዲጋርድ አርሰናል እያሉ ነው ደጋፊዎቹ። ኦዴጋርድ ገባ፣ ዋንጫውን ሊረከብ ነው። 22 ዓመት አርሰናል የታገሰበት ዋንጫ